ሰላም ሰላም እንደምናላችሁ። እንግዲህ በዚህ ቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሲደረግ በየቦታው የምትመጡ የምታዩት ሰዎች በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ የኦንላይን ቢዝነስ እየሰሩ ያሉ ሰዎች እንግዲህ በቢዝነስ ጀርኒያቸው ላይ በጣም ብዙ የሚያስደስታቸው ነገር አለ። የሚያስደስቷቸው ነገር ተነስተው እንግዲህ ዋት ሜክስ ዩ ሃፒ ብዬ ነው የምጠይቃቸው። ያን እንዲመልሱልን ነው የምፈልገው። ምክንያቱም በጣም ብዙ ጊዜ ማለት ነው አብዛኛው ሰው በሚሰራው ስራ አይደሰትም። ሳድሊ ማለት ነው ሲማር ኖሮ ራሱ የተሻለ ፕሮፌሽን እንዲኖረኝ ይልና በኋላ ላይ ግን የሚሰራበት ኢንቫይሮንመንት ሰላም ከነሳው ያ ሁሉ ድካሙ ያ ሁሉ ምኑ አፈር በልቶ ደስተኛ ያልሆነ ላይፍ የሚመራ በጣም ብዙ ሰው አለና በዚህ የቢዝነስ ጀርኒያችን ግን ልዩ የሚያደርገው ነገር ብዙዎች ውጭ ያሉ ሰዎች ሊገባቸው የማይችል እየሰራን ያለን ሰዎች ግን ኤቭሪ ሲንግል ዴይ ማለት ነው ልንደሰትባቸው የምንችላቸው ማአት ነገሮች አሉና ከዛ አንጻር ነው የሰው ልጅ የእውነት የሚደሰተው ገንዘብ ሲያገኝ ብቻ ነው ወይ የሆነ የእውቀት ደረጃ ላይ ሲደርስ ነው ወይንስ ኤቭሪዴይ ባለው አክቲቪቲ ነው የእውነት ደስተኛ ሆኖ የሚኖረው? ምንድነው ደስተኛስ የሚያደርገው የሚለውን ነገር በእውነት እኔ ላለፉት 7 ዓመት ያላየሁት ታሪክ የለምና እነሱ ደግሞ እንግዲህ ከራሳቸው ኤክስፒሪየንስ ይነግሯቸዋል። ሙሉዬ ካንቺ ልጀምር። እንግዲህ ኮች ሙሉዬ what makes you happy on your business journey? እሺ ቴንክ ዩ ሶ ማች እስኩዬ እንዴት ታመሻችሁላችሁ? የቀጥታ ካሜራዬን ሆነ አላደረኩም መንገድ ላይ ስለሆንኩ ነው። በጣም ብዙ ነገር አለ። በጣም በዚህ በእኛ ፕላትፎርም ላይ ማለት ነው። ሁሉንም ብጠቅስ እንግዲህ እና ወንድሞቼን የሚያወሩት አታጣቸዋለሁ፣ ግን አንድ ነገር ብቻ ልጥቀስ። የራስ የሆነ ነገር ሁልጊዜም የራስ ነውና ተቀጥረን አሁን ስንሰራ ተቀጣሪዎቻችን እስከሚፈልጉን ሰዓት ነው የምንሰራው። ፖዚሽናችን አቬለብል እስከሆነ ጊዜ ድረስ ነው የነሱ አገልጋይ ልንሆን የምንችለው ማለት ነው። እና የራስ ነገር ሲሆን በቃ ኤኒቲንግ ሃፕን ኢኮኖሚውን ብታስቢ ያሉትን ብዙ ካምፓኒዎች በበጀት ዙሪያ በቀደም እንደውም አንድ ነገር ፖስት አድርጌ ነበረ። ብዙ ኤምፕሎይ ሌይ ኦፍ በማድረግ በምናምን በጣም ብዙ ውጥረት አለ በየቤቱ ማለት ነው። እና የራስ ነገር መያዝ ፒስ ኦፍ ማይንድ ይሰጣል። የራስ ነገር ያዝን ማለት ዛሬውኑ ሀብታም ሆንን ማለት አይደለም፣ ግን እንደ ልጅ እንደምታሳድጊው ፕላንት ኮርተሽ እንደምታሳድጊው ራሱን ቀስ ብሎ እንዲያድግ ፈቅደሽለት አንቺ እንድትማሪ ለራስሽ ፈቅደሽለት ከዛ የተሰጠሽን ፕላትፎርም ደግሞ ፕሩቭን የሆነ ፕላትፎርም ሁሉ ብዙ ሰዎችን ግሎባል ኮሚኒቲ ፈለጉበት ደረጃ ማድረስ የቻለ ፕላትፎርም ስለሆነ ይቅርታ መንገድ ላይ ሆኜ ትንሽ ዲስትራክትድ ሆንኩኝ። ፕላትፎርም ስለሆነ ማድረግ የምትችሉ ነገር ማድረግ ትችያለሽ። as long as you are coachable, as long as you are follow the instructions ማለት ነው። እና እኔ የራስ የሆነ ነገር ሁልጊዜም የራስ ነው። ፒስ ኦፍ ማይንድ ይሰጣል። ስፔሻሊ ወላጆች ከሆንን፣ ስፔሻሊ ጊዜ ለልጆቻችን ካጣን፣ ስፔሻሊ የሆነ ሳንተዋወቅ እያደግን ከሆነ ጊዜ መስጠት ከፈለግን ጊዜ መስጠት ካሰብን ይሄንን ፕላትፎርም ፕሩቭን የሆነ ፕላትፎርም with full tools ማለት ነው። every tools እህቶቼ ይገልጹታል በኋላ በቃ ኤቭሪቲንግ እንዳለ ሆኖ ግን የራስ ነገር መኖሩ እኔ ከሁሉም በላይ የሚያስደስተኝ ነው። በቃ በፈለኩ ሰዓት የምሰራው ነው። ከዛ ደግሞ ኤኒታይም ረፍት ብፈልግ እንኳን ኤኒታይም እንደዛ አድርጌ መመለስ የምችልበት ነው። ግን የሆነ ፒስ ኦፍ ማይንድ ያስፈልጋል ለሁላችንም ወላጆች ማለት ነው። እና ይሄንን ነው በጣም የምወድለት። በጣም ግን ብዙ ነገሮች አሉ። ሌላውን ለሌሎቻችሁ ለሰውዬ ነው። ቴንክ ዩ በጣም ሙሉዬ፣ በጣም እናመሰግናለን። ይሄ ነው እንግዲህ ትልቁ ነገር። ፒስ ኦፍ ማይንድ እንዲህ በቀላሉ የሚገኝ አይደለም። በጣም ብዙ ሰዎች ብዙ ነገር እየሰሩ እንኳን እንትን የሚላቸው አይመስላቸውም። በቃ ፉልፊልመንት አይሰማቸውም፣ ሳትስፋይድ አይሆኑም። ነገ የሆነ ነገር ቢፈጠር እያሉ የሚያስቡት የሚያስጨንቃቸው ነገር አለ። በጣም በሚገርመው ሁኔታ ግን እንደዚህ ፐርሰናል ዴቨሎፕመንት ላይ መስራት ስንጀምርና በጣም ግሬትፉል ሆነው የሚኖሩ ሰዎችን አይተን እኔስ ማለት የጀመርን ጊዜ በጣም በሚያስደንቅ ሁኔታ ማለት ነው ዛሬን ቱ ዘ ፉለስት መኖር እንዳለብን ነው እንጂ ነገ ለማናቀው ነገ የዛን ያህል የምንጨነቅና ስትረስ ዳውት የምንሆን ሰዎች አንሆንም። እና ዛት ኢዝ ዋን ኦፍ ዘ ሶርስ ኦፍ ሃፒነስ ማለት ነው። እና በጣም ብዙ ሰዎች የሌላቸው ነገር እንዲኖረን ስለሚያደርግ ነው። ፒስ ኦፍ ማይንድ ቀላል ነገር ስላልሆነ ማለት ነው። ሚናዬ ላስቀጥልሽ። ቴንክ ዩ እስክዬ አመሰግናለሁ። ይሄ የርዕስሽን ሳይ ጠዋት እንትን ፖስት ያደረኩት ትናንትና ፖስት ያደረኩትኝ ሜሴጅ
በቪዲዮ መስራት አለብኝ ብዬ ሌላ ቪዲዮ ቀርጬ ነበር የመጣሁት እና ለዛ ትልቅ ፊድባክ ማግኘት የምችልበት ርዕስ ነው ይዘሽ የመጣሽው እና በደንብ ተመልሼ እንዳየው አድርጎኛል። አመሰግናለሁ። ለዚህ ፐርሰናል ፔጅ የምትከተሉ ሰዎች በዛው ቼክ አድርጉልኝ አደራ። 5 ነገሮች ነው ኖት ያስኩትኝ ለራሴ ይህንን ነገር ሳስባት what makes me happy። የመጀመሪያው ለራሴ የቢዝነስ ሞዴል ማግኘት ምን አይነት የፋሚሊ ታይሜን የኮሪየር እና ፐርሰናል ጎሎቼን አቺቭ ለማድረግ የሚረዳኝ ሁሉ ፓኬጅ ያለው ፕላትፎርም ማግኘት ይሄ that makes me happy። ለምን የትም አካዳሚክ እንትን ላይ ቬንቸር ላይ ያላገኘሁትኝ ነገር ስላገኘሁ ማለት ነው። ሆነስትሊ ከልቤ የሚያስደስተኝ ይሄ ነው። ሁለተኛው ሌሎች እንደኔ የለውጥ የሚያንገበግባቸው የተራው ሰዎች ማለት ነው ሲንዘም እነዚህ ሰዎች የሆነ ፊውቸር ክሬት እያረጉ እንደሆነ ማየት አቤት እንዴት እንደሚያስደስት ማለት ነው። ይሄን ስል ሶስተኛው ነጥብ አብሮ ይመጣል። እነዚህ ሰዎች ይሄን ክሬት ለማድረግ በሄዱት ጆርኒ ውስጥ ደግሞ አዲስ ነገር መማራቸውና ነገ ተስፋ ነው የሚለውን ነገር ማየት ማስቻል ይሄን ማየት እንዴት ያስደስተኛል መሰለሽ። ምክንያቱም በስደት ዓለም እኔ ካየሁት አንዱ ትልቁ ነገር ሰዎች በራሳቸው ተስፋ ቆርጠው በሰዎች ተስፋ ቆርጠው በመጡበት መንገድ ተስፋ ቆርጠው ዙሪያው ባለው ነገር ተስፋ ቆርጠው አይቼ ነበርና ዳግም እንዲነሱ እችላለሁ፣ እኔ ይገባኛል፣ እኔ የእግዚአብሔር ልጅ ነኝ፣ እኔ I have a lot of potential የሚለው ለራሴ እድል ልስጠው ብለው የሚሉበት መድረክ መሆኑን ሳስብ እጅግ ያስደስተኛል። ሌላው እኔ ራሴ አንደር ሜንቶር እና ኮች መሆኔ ማለት ነው። not one not two ግሎባል ሜንቶርስ እና ኮቾች ያሉበት ጋር ምን እኔን የሚያረጉ they challenged me የሚጠየቀው ጥያቄ በቲሜ ውስጥ ቢሆን እንደ ሀበሻ ኮሚቴ የቢዝነስ ኦነር ብትይ ከዛ ደግሞ እንደሌላው ግሩፕ ላይ ባለን የቢዝነስ ኮሚኒቲ ውስጥ ራሴን ሳየው የማንስባቸው ነገሮችና የመሰሉኝ ነገሮች ስህተት ሆነው ያለኝ ነገር ደግሞ ትልቅ ቦታ ያለው ነገር ሆኖ ሳይ it challenged me እና እኔን for better version እንድሰራ ማድረጉ ዋው what a privilege እንዲያን ነገር የትላገኝ ይችላል ነበር። ምክንያቱም ክርታሴ ሊሆን የሚችለው እኔ ነርስ ነገር የሚያውቁ ሰዎች ጋር ብቻ ነበር ሊሆን የሚችለው። አሁን ነርስ ብቻ አይደለም ያሉት ሁሉም አይነት ፕሮፌሽን ሁሉም አይነት ዋክስ ኦፍ ላይፍ ያለበት ሚዲያ ላይ ተቀምጬ አሁን ትላንትና ኮቺንግ ኮርስ ታረክ ከገጠመኝ ጥያቄዎች አንዱ ስለ ታክስ ነበር። ታክስ እንዴት ነው መከፍለው? ታክስ እኮ ቢዝነስ ኦነር ሲሆን ያለው ዲፈረንስ ምንድነው? my god I am not a tax expert, I am not an accountant, but I am a business coach። በዚህ 6 አመት ውስጥ የተማርኩት ነገር የታክስ ፕሮፌሽናል የሆኑ ሰዎች መተው ያስተማሩት ትምህርት ጥጥት አድርጌ ማለት ነው this is what you can do እና ነገ ታክስ እንዲብለሽ ከፍለሽ እንደዚህ አመስግነሽ ነገ ደግሞ እዚህ እነዚህ ሰዎች አቃለው ምትይዘው ትሆኛለሽ ብሎ መንገር like I'm just a nurse and I know this because ይሄ ፓርቲ ጎዶሎ ነበርና እነዚህ ነገሮችን bookkeeping another ጥያቄ ተጠየቁኝ ማለት ነው። it's okay I learned from ሲስዬ እኔ ያው አጠገቤ ነው ያለው የግሮሰሪ ሊስት እኔ በሲስ ምክንያት ነው የተማርኩት። honestly speaking I keep track of my things ከዛ ደግሞ በእንትን ደግሞ ለዚህ ወጪ ለዚህ ያረኩት የሚለውን ነገር ከሌሎች ፕሮፌሽናሎች እየት ይገኛል that makes me happy። ለምን እነዚህ ሁሉ የሌላት ሰው ነበር ለሆነ የምችለውና ይሄ በጣም የሚያስደስተኝ ነገር ነው። ትልቁና የሚያስደስተኝ ነገር ሰዎች ነገን ለመስራት አምነው አክሽን የሚወስዱበት እንዲወስዱ የሚደረጉበት environment መሆኑ is the best happiness I have። ለምን ተስፋ ብቻ ሰዎችን ያሻግራል፣ አክሽን ደግሞ ውጤት አምጥቶ አመስጋኝ ያደርጋል። ይሄን ያለኝ አመሰግናለሁ። ይሄ ድርስ ሰጠኝ። እስኪ በጣም እናመሰግናለን ሚናዬ። በጣም ትልልቅ ነገሮች ነው ያነሳሽው። ይሄ ነው እንግዲህ ሶርስ ኦፍ ሃፒነሳችሁን የቱ ጋር ማግኘት ትፈልጋላችሁ የሚለው እንግዲህ ለራሳችሁ ጥያቄ ይሆናል ማለት ነው። እኛ አብሮ መስራትን እጅግ እንድንወድ ያደረገንና እንደውም በጣም ሳድሊ ማለት ነው አንዳንድ ሰዎች ከመጡ በኋላ እንደውም ይረሱታል ማለት ነው የቢዝነስ ጀርኒያቸው እንደውም ራሱ እስኪረሱት ድረስ ፐርሰናሊ ዴቨሎፕ የሚያደርጉበት ኤሪያ ላይ ያገኟቸው ሰዎች በራሳቸው ማለት ነው እንደዚህ አይነት ሰው ኬት አገኝ ነበር እድሜ ልኬት እስኪሉ ድረስ ደርሰው ማለት ነው
ምን ይሰራል ገንዘቡ ቀስ ብሎ ይምጣኔ በቃ በዚህ ልክ ደስተኛ ከሆንኩኝ የምፈልገው ነገር የለም እስኪሉ ድረስ የደረሱ ሰዎች አሉ። ለምን የሰው ልጅ ሃፒነሱ ገንዘብ ብቻ ስላልሆነ ማለት ነው። ስለዚህ በጣም ብዙዎቻችሁ ናችሁ አብራችሁ የምትሰሩ ሰዎች እኮ ደስ ሲል ደስ ስትሉ በጣም ደስ የሚሉ ልጆች ናቸው፣ በጣም ደስተኞች ናቸው ምናምን የምትሉ ሰዎች ኑና ራሳችሁን ደስተኛ ለማድረግ ጣሩ። ደስተኛ የሚያደርጋችሁ ነገር እለት እለት የምትማሩት ነገር ብዙ ነገር ስለሚያሳውቃችሁና ባላችሁ ነገር ማመስገን ስለምትጀምሩ ነውና ከሚያመሰግኑ ጋር ከሚማሩ ጋር ነገ ማናቀው ነገር እንኑር አይታወቅም፣ ግን ዛሬን በደስታ ለመኖር ለማመስገን እጃቸው ላይ ባለ ነገር እያመሰገኑ ከሚኖሩ ሰዎች ጋር አሶሺየት ማድረግ ኢትስ ኤ ብሌሲንግ። እኛ ጋር ብትመጡ ኮምፕሌን የሚያደርግ ሰው የለም። ኤቭሪ ሲንግል ዴይ የለኝም እያለ የሚያለቃቀስ ሰው አታዩ። ባለው ነገር የሚያመሰግን የሚደሰት ሰው ነው ያለውና እንዲህ አይነት አሶሲዬሽን ማግኘት እኔ በጣም ነው የሚገርመኝ። አሁን ዲስ ዴይስ የሚያገኙ ሰዎች ሁሉ በጣም የሚያዝኑበት ነገር በዙሪያቸው ባሉት ነገሮች በቃ ወገኖች የኔ የምላቸው ሰዎች የጠቀምኳቸው የረዷቸው ሰዎች እንኳን እኔን አያግዙኝም አይረዱኝም ጭራሽ አይረዱኝም የሚሉ ሰዎች ናቸው ያሉት። ኑና ሰው አትርፉ። እኛ ጋር የሚያዳምጣችሁ የሚሰማችሁ ከእናንተ ጋር ሊያድግ የፈቀደ ሊማር የፈቀደ እድገታችሁ ላይ እንድትሰሩ ቻሌንጅ የሚያደርጋችሁ ማለት ነው። የሚፎግራችሁ ሰው አታገኙም። እኛ ጋር ስትመጡ ፉገራ የሚባል ነገር የለም። ራስን ብቁ አድርግና የተሻልክ ሰው እንድትሆን ይህን አድርግ እያለ ጋይድ የሚያደርግ ሰው ነው የምታገኙት። እና አለቆች የላችሁም። እዚህ ስትመጡ የራሳችሁ ድሪም ነው አለቃችሁ የሚሆነው። ሜንተርና ኮች የሚያደርጋችሁ መንገድ የሚያሳያችሁ ሰው ግን ራሳችሁን በተሻለ መንገድ እንድታሻገሩት ራሳችሁን በጥሩ ሁኔታ ሪዋርድ እንድታረጉት የሚያደርጋችሁን አይነት ስብስብ ነው የምታገኙት። እና እየሰማችሁ ነው እንግዲህ ሶርስ ኦፍ ሃፒነሳቸው ምን እንደሆነ። እንግዲህ ሲሲዬ ወደ አንተ ልምጣ። አንተስ ምንድነው ደስ የሚያሰኝ መቼም የቢዝነስ ጀርኒ ውስጥ አለክ? እስቲ ደስ የምትሰኝበትን ነገር ንገረን። ሶርስ ኦፍ ሃፒነስ ምንድን ነው? እሺ በቅድሚያ አመሰግናለሁ እዚህ ስለጋበሽኝ። ያ እኔ በጣም እድለኛ ነኝ ባይነኝ ለራሴ። ለምን ይህን ሶሻል ሚዲያን በስነ ስርዓቱ ከተጠቀምኩበት ሰዎች አንዱ ነኝ ብዬ ነው ለራሴ ማስበው። ለምን በፊት ያለኝ ከፓንዳሚኩ ያለኝ ታይም እና የአሁን ታይሜ አንድ አይደለም። ቶታሊ ዲፍረንት ነው። በፊት እኔ ዝም ብዬ የሰውን እንኳን ልዩነት አላውቅም ነበር። አንድ ሰው ዲግሪ ካለው ሁሉን ነገር የሚያውቅ ነበር የሚመስለኝ። ያንን ሁላ ለይቼ ያወቅኩት በዚህ ነው። እንግዲህ ሶሻል ሚዲያ ለካ ሁሉም የራሱ ፕሮፌሽናል እንዳለው የተረዳሁበት፣ ስለዛ ነገር ብቻ ስፈልግ ስለዛ ነገር ማንን ምን እንደምጠይቅ ያወቅኩበት ታይም ነው። እና እንደገና ደግሞ በራሴ መንቀሳቀስ የምችለው ነው። ራሴን እንትን ብዬ ሪስፖንሲቢሊቲ ወስጄ በእውቀት ራሴን የሄድኩበት ነው። እና እዚህ ደግሞ ሶሻል ካልተማር ምንም ነገር እንደማናቅ ስለሆነ ነው እንግዲህ ሌላ ነገሮችን ሳቅ ይህንንም ከ5 ዓመት በፊት አላቅም ብዬ ራሴን ትቼው ነበር። አሁን ግን ሌሎቹ ላይ ስሰራ ለካ እንደሚቻል ትክክለኛ ሰው ቦታ ላይ ሄዶ ከማዳመጥና ያንን ነገር በተግባር ሲሆን ጊዜ ሊወስድ ይችላል እንጂ ማይደረስበት ነገር የለም። እስከ መጨረሻው ጥግ ድረስ እስከሄድን ማናቆም ሰዎች ከሆንን ማለት ነው። የጀመርነው ማናቆም ከሆነ ጊዜ ሊወስድ ይችላል። ሁላችንም አቀባበላችን አንድ ላይሆን ይችላል። የትምህርት ደረጃችን አንድ ላይሆን ይችላል። ግን እንደርሳለን ደረጃችን ጠብቀን ማለት ነው። ስለዚህ የፉክክር ቤት አይደለም፣ ብዙ እውቀት የሚሰጥበት ቤት ነው። ከገንዘብ ባሻገር ብዙ ነገሮች በጤና ብቲ በምን ብቲ አሁን እኔ ስለ ጤና ይህን ያወቅኩት እዚህ ከገባው በኋላ ነው። የምጠቀማቸው ፕሮዳክቶች ከዚህ በፊት ምንም ማይመስለኝ፣ አሁን ግን በጣም የምጠነቀቅና ራሴ የምመርጠው ቢኖረኝ ይህንን ነገር ባረግ ይሻለኛል ብዬ ማረግበት ነገር ነው። ለምን ዛሬን ነው መኖር ያለብን። ዛሬ ሁሉን ነገር ለጤናችን የምንፈልገውን ነገር አርገን ነው ማለፍ ያለብን። ገንዘብ ዋጋ እንደሌለው ዝም ብሎ ቢቀመጥ ዋጋ እንደሌለው መስራት እንዳለበት መንቀሳቀስ እንዳለበት የተረዳውበት ጊዜ ነውና እዚህ በመጣ ሲሲዬ ስልክ መጣበት መሰለኝ።
ከተመለስክ እንግዲህ ትጨርሳለህ ሀሳብን ሲስዬ። ሆፕፉሊ የሆነ ነገር መጥቶበታልና ብላክ ስክሪን ነው የሚያሳየኝ። ለማንኛውም ኢትስ ኦኬ። ብዙ ነገር ነግሮናል። ትልቅ ነገር ነው። ማንን ምን እንደምጠይቅ አውቄያለሁ አለ። ከዚህ በላይ የሚያስደስት ነገር የለም የእውነት ማለት ነው። በጣም ብዙዎቻችን ነጋችንን በተሻለ ሁኔታ ለመስራት ዛሬ ላይ የሚያስፈልገንን ነገር እንኳን በትክክል ለይተን ለመምረጥ የእውነት ስለምንቸገር ማለት ነው። እና ከዛ አንጻር ይሄንን ለይቼ አውቄያለሁ ማለቱ ራሱ ቀላል ነገር እንዳይመስላችሁ። ብዙ ሰዎች እስከዛሬ ድረስ የሚቸገሩበት ነገር ስለሆነ ማለት ነው። እና ኮንግራጁሌሽን በጣም ሲስዬ፣ አም ሶ ሃፒ ፎር ዩ። ሊመለስ ነው መሰለኝ አለክ። ሲስ ይሰማል? ሲስ እንግዲህ ቴክኖሎጂው እንደምታውቁት በቁጥጥራችን ስራ አይደለም። እሺ ወደ አንቺ ልምጣ፣ በኋላ ይመለሳል። እንግዲህ ገንዬ እንደምን ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? አለን። ምንድነው ርዕሳችን? ያንቺ ምንድን ነው የሚያስደስትሽ በቢዝነስ ጀርኒሽ? በስመ አብ ምንም ያስደስተኝ ነገር አለ? ያው እዚህ ኮሚኒቲ ውስጥ መስራቴ በራሱ እንዴ እንደዚህ አይደል እንዴ? ይሄ እኮ ትልቅ መታደል ነው። የሚያበረታ የሚያጎብዝ፣ ስደክም አይተነሺ ስሰንፍ ኧረ እንዲሰርተሽም አይሆንም በዚህ መልኩ አስተካኪ የሚል የሚያጀግን ኮሚኒቲ ውስጥ መስራት፣ ተምሩ የሚያስተምር አግኝቶ እናንተም አግኙ ደግነትን የሚያሳይ መርዳት ምን ማለት እንደሆነ የእውነት ያየሁበት ቤት ነው። መርዳት ምን ማለት ነው? ይሄ ቢዝነሱ ላይ ብቻ አይደለም፣ በሁሉ ነገር ሰው ሆኖ ሰውን መርዳት ምን ድረስ እንደሚሄድ። ምክንያቱም የሆነ ወቅት ላይ በጣም ግራ ተጋብቼ ስለነበር ማለት ነው። ምንም ሳላቅ እዚህ ሀገር እንደመጣ ብዙ ነገሮች ጥያቄ ሆኑብኝ ነበርና ይሄ ቲም ግን ደግነትን አስተምሮኛል። ምን ድረስ እንደሆነ ደግነት አሳይቶኛል። እና ኮሚኒቲ በቃ የሚገርም ኮሚኒቲ በጣም እሱን አግኝቼበታለሁ። ሌላ ደግሞ በጣም ደስ እያለኝ ያለው ሰሞኑን ያው ብሬክ አይደለ እንግዲህ እሱን ተጠቅመው ልጆቼ ምንድነው ስራሽ እያሉ እየጠየቁኝ ነው። እና አሜ ዲጂታል ቢዝነስ ኦነር እያልኩኝ ነው። በጣም በኩራት ነው እያወራ ያለሁት። እና እንግዲህ እዚህ ቢዝነስ ስመጣ ለልጆቼ ራሱ መልስ አግኝቼ ነው የመጣሁት። ለቤተሰቤ መልስ አግኝቼ ነው የመጣሁት። እና ብዙ አግኝቼበታለሁ። ሞተር ላስነሳ ነው ልጄ። አመሰግናለሁ። ቴንክ ዩ። እሺ ገንዬ ለሷድ ከቻልሽ ቴክስት አድርጊላት። እርግጠኛ ነኝ 5 ላይ መስሏት ነው ያልመጣችሁ። ከመውጣታችን በፊት ከደረሰችብን ደውይላትና ሪማይንድ አድርጊያት። 4 PM እንደምጀምር ላታክሻ። እኔ 5 ላይ ሌላ ፕሮግራም ስላለኝ ነው ሰዓቱን የቀየርኩት። ሲስዬ አሁን ተመልሰሃል። እስኪ ቀጥል። ሚዩት ነን አለክ ሲስዬ ስታክ አደረገ። እንግዲህ ውጭ ላይ ነው ያለው። አይ ዶንት ኖ ምን እንደተፈጠረ። እንደዚህም አለ እንግዲህ አሜሪካን ሀገር እየኖርን እንዲህ አይነት ችግር ሲገጥም አንዳንድ ጊዜ ሰው የት ነው ያላችሁት ይለናል። እና ስቲል ቴክኖሎጂ የፈለገ ያህል ቢመጥቅ ቢራቀቅ አንዳንድ ጊዜ እንደዚህ አይነት ዲፊካልቲዎች አሉ እና ፐርፌክሽን የሚባል ነገር አለመኖሩን የምናይበት ነው። ለማንኛውም እንግዲህ መመለስ ከቻለች ማሚትዬን እና ሷድን አናግረን እንጨርሳለን። ማሚትዬ ወጣሽ እኮ አልሰማ ብሎሽ ነው። ሚዩት ነሽ። እሰይ ይግረማችሁ ብሎ ሰዎችን ሁሉ ሊያራግፋቸው ጀመር። ጉድ እኮ። ለማንኛውም እንግዲህ በጣም ብዙዎች ማለት ነው ያላገኙትን ነገር ነው ያገኘነው። እውነት ለመናገር አንችልም አናቅም የሚለውን ነገር ትተን እስኪ ለመቻል ለማወቅ እንጣር ብለን የጀመርናት አንዲት መንገድ ማለት ነው ለብዙ ነገሮች መንገድ ነው የከፈተልን። በጣም በብዙ መልኩ ራሳችንን ደስተኛ ለማድረግ አቅቶን የነበረው ለምንድን ነው እውነት ግን ሳንደሰት መኖር አለብን ወይ ብለን እስክንል ድረስ ማለት ነው ራሳችንን ቻሌንጅ እያደረገን ባለን ነገር ሁሉ ግሬትፉል ሆነን ከሁሉ በላይ ደግሞ ማለት ነው ላይክ ማይንድድ የሆኑ ኢንዲቪጁዋልስ ማለት ነው ለማድረግ የወሰኑ ከማያስፈልጉ ትርኪ ምርኪ ነገሮች ራሳቸውን አቮይድ ያደረጉ ምንም እንደማይጠቅማቸው ተረድተው ማለት የተሰደድንበት ሀገር ላይ በብዙ የተጎዳ ነው። እርግጥ ነው በጣም እድለኞች ነን። በጣም ብዙ የራሳችን ወገኖች ያሉበት ቦታ ላይ መምጣታችን በዛ በጣም ፕሪቪሌጅድ ሆነናል። በአንድ በኩል ደግሞ ተጎድተናል። ምክንያቱም በአብዛኛው ሰው አሶሺየት ያደረገው ሰው የሚማር የሚያድግ የጨከነ ለለውጥ የጨከነ አይደለም። በአብዛኛው ሰው ማለት ነው ተመሳሳይ ኢንቫይሮንመንት ተመሳሳይ ነገር ነው ያለው። የሆነ ነገር ልቀይር ብሎ የሚነሳውን ሰው ኢንካሬጅ ከማድረግ ይልቅ ዲስከሬጅ የሚያደርግ ኢንቫይሮንመንት ላይ መሆናችን ደግሞ እጅግ በብዙ ጎድቶን ነበረ እና
እኔ እንግዲህ በትክክል ያየሁት ማለት ነው 10 ዓመት አሜሪካን ሀገር ስኖር ያላገኘሁትን ኢንቫይሮንመንት ሳገኝ ኮምፕሊትሊ የላይፌን ዳይሬክሽን ቀየረው ማለት ነው። ምክንያቱም ደስተኛ ሊያደርገኝ የሚችለው ነገር ገንዘብ ብቻ እንዳልነበረ አስረግጬ የማቅ ሰው ነበርኩኝ። ደስተኛ ሊያደርገኝ ኢንቫይሮንመንት ላይ ደግሞ መስራት ብችል ምን ያህል ፕሮዳክቲቭ ልሆን እንደምችልም አውቀው ነበረ እና ሁላችንም ማለት ወደን ፈቅደን አይደለም ተቀጥረን የምንሰራው ግዳይ ስለሆነብን ነው እንጂ ለራሱ መስራት የሚፈልገው ሰውማ እንደምታውቁት ተፍጨርጭሮ ምን ብሎ መከራውን በልቶ ከትንሽ ተነስቶ ትልቅ ደረጃ ደርሶ ራሱን እንደፈለገ አድርጎ የሚያኖር በጣም ብዙ ሰው አለ። ብዙዎቻችን ግን ለዛ ከሬጁ ስለሌለን ተምረንም ደክመንም መጨረሻ ለሌሎች ሰዎች እየሰራን ነው ዘመናችን የሚያልፈውና ያን ደግሞ ሙሉ በሙሉ የምፈቅድ ሰው ስላልነበርኩኝ በትክክል ማለት ነው ለራሴ ሰርቼ የሆነ ቀን ራሴን የምፈልግበት ደረጃ የማደርስበት ኢንቫይሮንመንት ላይ መገኘት ባይተሰብ ፖሲቢሊቲን እያዩ ራሳቸውን ያሳደጉ ሰዎች እያዩ መማር በራሱ የሰጠኝ ሳቲስፋክሽን ቀላል አይደለምና ብዙ እጅግ ብዙ ነው። እኔ ቀን ሙሉ ማውራት እችላለሁ ምን ነገሮች ደስተኛ እንዳደረጉኝ ለመናገር ጊዜ ስለሚገድበን ብቻ ነው። ሷዲዬ ዌልካም። አንቺስ ምንድነው በጣም ደስተኛ የሚያደርግሽ በቢዝነስ ጀርኒሽ? በጣም ነው አመሰግነው እስክዬ። እኔ እውነት ብዙ ነገር አለ እንዳልሽው እዚህ ቢዝነስ ውስጥ ብዙ ነገሮች ስለሚያስደስቱኝ ግን የተወሰነውን ልናገር ከተናገራችሁም አላውቅም፣ ግን ከተደገመም ደግማችሁ ስሙት። ራሴን እንድቀይር ያደረገብኝ ቦታ ነው። ማይንሴቴን እንድቀይር ይሄ ደግሞ ከላይክ ማይንድድ ሰው ጋር መስራት፣ ኮሚኒቲ ምን የመሳሰሉ እህትና ወንድሞችን ማግኘት፣ በቃ ፊሊንግሽን የሚረዱ ሰፖርት የሚያደርጉ የሆነ ነገር ራሱ ካደረግሽ ትክክል ራሱ ካልሆነ ደግሞ ያዛ ትክክል ያልሆነ ነገር እዛው ላይ በትኩሱ የሚናገሩ እህትና ወንድሞች አሉኝ። ደስተኛ ነኝ። እንደዚህ አይነት አንዳንድ ሰው ኬር የማያደርግላችሁ ከሆነ ኢቨን ብትሳሳቱ ብታበላሹ ዝም ብሎ ያያቸዋል። ግን እንደዚህ አይነት ነገር የለም። እንደዚህ ትክክል ነው፣ እንደዚህ ነው የሚደረገው። ከዚህ ላይ ደግሞ እያደግሽ እየተማርሽ ስተትሽን እያዳበርሽ ስተትሽን እያስተካከልሽ የምትሄጅበት ቦታ ነው። አንድ እሱ ነው። ሁለተኛ ነገር ደግሞ ይሄን ቢዝነስ የምወድበት ፕሮዳክት ምናምን ሽጭ አልባልም። ትልቅ ስራ ነው የቀነሰልኝ ይሄ ፕሮዳክቶችን ገዝቼ እስቲ ኢማጂን አድርጉ። ፕሮዳክቶችን ገዝቼ ገራዥ ውስጥ አስገብቼ ከእንደገና ደግሞ ኤክስፓየር ዴቱን መጨነቅ፣ ካሁን ተበላሸ ወይ ማነው የሚገዛኝ፣ እንዴት ነው የሚሻለኝ፣ የት ነው ማድረጋቸው ብዬ ማሰብ፣ የዛን ፕሮዳክት ሁሉ ደግሞ የማስገባበትን ገንዘብ አስቡ። እስቱማች ይሄንን አለመኖሩ እኔ በጣም ደስ ያለኝ ፓርት አንደኛው እሱ ነው። ሁለተኛ ነገር ደግሞ ካምፓኒ ማስታወቅ የኔ ስራ አይደለም። በቃ ይሄንን ስራ የሚያደርግልኝ ኢንቨንተሩን፣ ሴሊንጉን፣ ፕሮዳክቱን፣ ሺፒንጉን ሁሉ ነገር ካምፓኒ ነው ይሄንን ቴክር የሚያደርግልኝ። ሌላው ስቴብል የሆነ ካምፓኒ ስላለኝ 52 ዓመት የቆየ ካምፓኒ። ብዙ ቢዝነሶች ወይ ደግሞ ብዙ ካምፓኒዎች ብቅ ይላሉ፣ ፍሎሪሽ ያደርጋሉ፣ እንደ አበባ ብትን ይላሉ። ከዛ በኋላ ማንም አያገኛቸውም፣ ጥፍት ይላሉ። እና ይሄ ቢዝነስ ይሄ ካምፓኒ 52 ዓመት መቆየቱ ሎንግ ታይም ስቴብል መሆኑን እንዳውቀውና እንድቀበለው በቃ ሳየው ሎንግ ታይም የቆየ ነው። በፍጹም ሌላ ነገር እንዳስብ ቶታሊ ዘጋብኝ ማለት ነው። እስካም ምናምን የሚባለውን ነገሮችን አንድ ሰው ይሄን ዓመት ሁሉ ከቆየ በፍጹም ሊቆይ አይችልም። እስካም ቢሆን ኖሮ ሎንግ ታይም ይጠፋ ነበር እና እሱ በጣም ደስ ያለኝ ነገር ነው። ሌላው ነገር ደግሞ ሜንቶርና ኮች መኖሩ ማለት አንድ ሰው የሆነ ነገር ይጀምራል። ከጀመረ በኋላ ደግሞ አዲስ ነገር በእርግጥ ግራ ሊገባችሁ ይችላል። ወዴት መሄዱን ላታውቁ ትችላላችሁ። ግን የሆነ ቦታ ላይ ስታክ ስታደርጉ ማን አለ ብላችሁ የምትጠሩት ሰው አለ። እስቲ ማን ያግዘኛል፣ እዚህ ጋር እንዴት ላርግ፣ እንዴት ነው ምሳራው ብላችሁ የምትጠይቁት ሜንቶር፣ ከሜንቶርም ደግሞ ኮች አለ። ኢቨን ሜንቶራችሁና ኮቻችሁ በዛን ጊዜ ራሱ ቢዚ ሆኖ አቫይለብል ካልሆኑ ኮሚኒቲ አለ፣ በቃ አለን፣ ጠይቁን፣ ችግር የለውም ብለው የተቀመጡ ይመስላሉ። ጥያቄያችሁን ለመመለስ ዝግጁ ሆነው ያሉ ሰዎች አሉና ብዙ ነገሮች አሉ እዚህ ቢዝነስ ውስጥ። እኔ እውነት ከገባሁ በኋላ ያገኘሁት ነገሮች እህቶችን ማግኘት ኬር የሚያደርጉልሽ ራሱ ትልቅ ነገር ነው። ትሬኒንጎች እና ኮርሶች አሁን ዞር ብትሉ ኮርስ ይሄን ያህል ይሸጣል፣ ኮርስ ግዙ፣ እነዛ ሁሉ እዚህ ጋር ታገኙታላችሁ። አንድ ኢንቨስትመንት ባደረጋችሁት
ቢዝነስ ኦፖርቹኒቲ አግኝታችሁ ሃይ ኳሊቲ የሆነ ለጤንነታችሁ የምትጠቀሙበት ፕሮዳክት አግኝታችሁ ሜንቶር እና ኮች ተደርጎላችሁ ኮርሶቹን ደግሞ ትሬኒንጎቹን በነፃ ታገኛላችሁ። እያደጋችሁ የተማራችሁ የምታገኙትን ሌላ ኤክስትራ ለትሬኒንጎቹ ሳትከፍሉ ማለት ነው። ሪሶርሶች መኖሩን እናንተን ለመለወጥ ሰክሰስ ለመሆን ለማደግ የሚረዳችሁ ነገሮች ሁሉ ነገር በቃ የተዘጋጀላችሁ እናንተ መጉረስ ብቻ። ይሄ ሁላ ደግሞ ተደርጎ ካልሰራችሁ በቀን አትሊስት እንላለን 2 ሰዓት መስጠት ካልቻላችሁ ለራሳችሁ ኮች ብልሆናችሁ ለመለወጥ ዝግጁ ካልሆናችሁ ለውጥ አታመጡ። ዜሮ ሪዛልት ነው። ስለዚህ ሁሉ ነገር መቅረቡ ሳይሆን ደግሞ እናንተ ትልቁ እናንተ ዋናው ናችሁ። ቀርቦላችሁ ካልሰራችሁበት ለውጣችሁን አታገኙም። እና ብዙ ነገር ነው። አንዳንዱ ከተናገሩ አልሰማሁም። አሁን ነው በቃ ያልኩትና ይሄን ይመስላል። እንግዲህ ብዙ ነገሮች ቢያስደስቱኝም ትንሹን ብቻ ላውራ። በጣም እናመሰግናለን ሰዋድ። የምርጥ ነገሮች ነው ያነሳሻቸው። ይሄ ነው ትልቁ ነገር ማለት ነው። የሰው ልጅ የሚፈልገውን ነገር በትክክል ማወቅና መረዳት ከቻለ ከዛ የሚያገኘውን ነገር በአግባቡ መጠቀም የበለጠ እንዲያስደስተው ያደርጋል ማለት ነው። እና በተለይ እኛ እያገኘን ያለነውን የቢዝነስ ኮሚኒቲው ፕሮቫይድ የሚያደርጋቸውን ነገሮች እርግጠኛ ሆነን ነው እኮ እኛ የምናገረው። ሰዎችን ኢንቫይት ስናደርግ በጣም ፕራውድሊ ነው ኢንቫይት የምናደርጋቸው። ምክንያቱም 10 ዓመት አንድ ሳይፎርሽ ሰርቭ እያደረገ ያለ ኮሚኒቲ፣ ሰርቫንት የሆኑ ሊደሮች ያሉበት፣ አውትስታንዲንግ ትሬኒንግ የምናገኝበት፣ እንደገና ደግሞ ሰዎች ታውዘንድስ ኦፍ ዶላር በየጊዜው እየከፈሉ የሚያዩትን ማስተር ማይንድ እኛ በነፃ በየሳምንቱ የምናገኝበትን አይነት ኢንቫይሮንመንት አግኝተን ይሄ ደስተኞች ያላደረገን ምን ደስተኞች ሊያደርገን ይችላል? እና ኤቭሪ ሲንግል ዴይ እጃችን ላይ ባለው ነገር እኛ ጊዜው ይኑረን እንጂ ቀን ሙሉ ስንደሰት መዋል እንችላለን እንዲህ አይነት ኢንቫይሮንመንት ላይ። እና እኔ እጅግ በጣም ነው የሚያስደስተኝ። ምንም ቃላት የለኝም። የሁልጊዜ የዘወትር ደስታዬ ነው ያለውበት የቢዝነስ ኮሚኒቲ። እና እንዲህ አይነት ኮሚኒቲ ላይ ሆኜ መስራት መቻሌ ራሱ ትልቅ ፕሪቪሌጅ ነው። ለእኔ ብቻ ሳይሆን ደግሞ ለብዙዎች የሚተርፍ ሲስተም ሆኖ እኔ ምክንያት ሆኛቸው ደግሞ እንደዚህ የቢዝነስ ጀርኒው ላይ እያደጉ እየተለወጡ ያሉ ሰዎችን ማየት ደግሞ የበለጠ ነው የሚያስደስተኝ። በእውነት እጅግ በጣም ነው የማመሰግነው ሁላችሁንም። ማሚትዬ በስመ አብ ስንት ጊዜ እያስወጣ እንዳስገባት አለ እንዴ! አሁን እኮ ቸግረኝ በሞባይል የገባው። እንዴት ናችሁ? እኔ ደስታዬን ሳልናገር የምቀር አይምሰልክ ብለህ አልናገርም አልቀርም። እንዴት ናችሁ? ደስታሽን ሼር አድርጊን አንቺ። በጣም ደስ እያለኝ በጣም አመሰግናለሁ እስኩዬ። እኔ የእውነት እዚህ ጆርኒ ላይ ከገባው በኋላ እንግዲህ ቢዝነስ ነው የሚለው እዛ ጋ ያለው ነገር፣ ለእኔ ግን ቢዝነስ አይደለም። እኔ እናንተ ማግኘቴ ለእኔ ከምንም በላይ ነው የእውነት ማለት ነው። ምክንያቱም የነበርኩበት ጨለማ በዙሪያ ሰው ኖሮ ጨለማ ውስጥ ኖሮ፣ ምክንያቱም ራስሽ መጀመሪያ ውስጥሽ ያለው ነገር ሰላም ካልሆነ በዙሪያሽ ምንም አይነት ነገር ቢኖር አንቺ ደስተኛ ልትሆኚ አትችይም የእውነት ማለት ነው። እዚህ ጋር ተገባው በኋላ ግን ራሴ ማየት ወደ ውስጥ ማየት ጀመርኩኝ። ማለት ምንድነው የጎደለኝ አውቃለሁ። የጎደለኝን ግን አሁን እንዴት ነው የጎደለኝን ነገር ላይ ሰርቼ ራሴ ወደ ሰላም መመለስ የምችለው የሚባለው ነገር በጣም ግራ የገባኝ ታይም ነበርኩኝ የእውነት ማለት ነው። ግን እዚህ ቦታ ተገባው በኋላ አላቅም እንግዲህ ማለት ሲስተሙ እንዴት እንደተዘረጋ ባላቅም፣ ወይ ደግሞ ማለት ያው መቼም ሁሉም ሰው እዚህ ነገር ጋር ሲገባ በቃ የሚመጣው ሰው በሆነ ነገር እንዲለወጥ ሁሉም በየእምነቱ ይጸልይበታል። የእውነት የገባኝ ማለት ነው እንጂ የእውነት አሁን ያለውበትን ሳስበው እኔ አይደለሁኝ። ምክንያቱም አውቀዋለሁ ምናል እየሄድኩ እንዳለው በጣም ስለሆኜ እየሄድኩ ያለሁት፣ ግን ላይ የማየው ለውጥ ግን እንደዛ አይደለም። በጣም ላይ ከቀን የሰራሁበት አይነት ለውጥ ነው ራሴ ላይ ውስጤ ላይ የማየው ማለት ነው። ምክንያቱም ብዙ ነገሮች ጨልመውብኝ ነበር እንደማልችል፣ ከዚህ በኋላ የኔ ላይፍ እንደቆመ በቃ ላይፍ እዚህ ጋር እንደቆመ። እኔ እኮ ገና ወጣት የሚባል ውስጥ ያለው ሰው ነኝ፣ ግን ራሴ በጣም ገድዬ ነበር ያለው። በቃ ጀስት እኔ ቆምኩኝ እዚህ ጋር። ግን እዚህ ጋር ከገባው በኋላ እንደውም ከዚህ በኋላ ነው የኔ ላይፍ ከዚህ በኋላ ነው የሚኖረው የሚለውን ነገር እንዳስብ ደግሞ ማሰብ ብቻ ሳይሆን እንደምሆንም 100% ያረጋገጥኩበት። ምክንያቱም ሆናችሁ ስላሳያችሁ ሆነው ስላሳዩን ሰው ከፈቀደ መማር ማደግ ተስፋ አለመቁረጥ ካለ መሆን እንደሚቻል በዚህ ባጭር ጊዜ አየሁበት ነው። ስለዛ እኔ አሁን ላይ በጣም ደስ የሚለኝ እንኳንም እግዚአብሔር አምላክ እናንተን ሰጠኝ፣ እንኳንም እዚህ ኮሚኒቲ ገባው ብዬ ሁሌ ምንም ይሁን ምንም ቻሌንጅ ይኖረው ምንም እድገቴ እንዴትም ይሁን እኔ ግን እዚህ ጋር ዋናዬን አግኝቻለሁ። ምክንያቱም ዋናዬን ካላገኘሁኝ አሁን እንዴት አድርጌ እኔ አንዳንዴ አሁን ዝም ብዬ ሳስብ እኔን የሚፈልጉ ልጆች አሉ። በጣም የምትፈልገኝ ልጅ አለች። ግን ለዛ ልጅ እኔ ራሴን እንዲየገደልኩ ምን አይነት እናት ነበር መሆናት? ምክንያቱም እኔ በህይወት እስካለሁ ልጄ በጣም የማስፈልጋት ልጅ ነው ያለችኝ። ግን ለእሷ እንኳ አያለው እኮ የሆነ ሳለ እኔ እኮ እየወደድኩ ነው ልጄ እኮ ብዙ ትፈልግ እላለሁኝ። ግን ምንም አልንቀሳቀስም ነበረ። ምንም የሆነ ለራሴን ለመለወጥ ማለት የሆነ የያዘኝ ነገር ነበረ። ግን አሁን ልጄን ሰዓት እያደገች ነው።
እኔም ደግሞ ለልጄ ልጅ እየሆንኩ ነው። ምክንያቱም እኔ ማንነቴን እኔ አስረጅቼዋለሁ። በቃ እኔ እኮ ሁሌ የምለው በቃ እኔ አርጅቻለሁ ነበር። የእውነት ነው የምላችሁ ማለት የሆነ ሲሉ እንደ አንቺ ቆይ ምን እነዚህ የምትይው በቃ እንደዛ አይነት ስሜት ውስጥ ነበር የገባሁት። አይሙሬን ገድዮ ማለት ነው እንጂ እድሜ ቁጥር ነው። ኦፍ ኮርስ እድሜም ከፍ ቢል እድሜ ቁጥር ነው፣ ግን እንደዛ የሚባልም ደረጃ ነበር ያለሁት እና ይሄንን ቢዝነስ ስላገኝ እንደውም በጣም ጽፌ ነበር። አሁን እንትን ስለ ጠፋብኝና በቃ መፈለግ መማር መፈለጊ ማደግ መፈለግ እንድፈልግ ነገን እንድናፍቅ በቃ ነገ ተስፋዬ ደስ የሚል ልጆቼ ላይ ደስ የሚል አሁን ገን እየስትል ነበር ለልጄ የምነግረው ነገር አገኘዋለች። እኔም እንደዛ ምክንያቱም በቃ ልጆቼ እኔን የሚያውቁት በተለይ እኔ መንትየዋ ትልቀኝ ደነኛዋ ልጄ በጣም ነው የምታኝ ነበር። እናቴ ፊትሽ ላይ ብላክ ነገር በዛ እናቴ እንዲሆንሽ ግን አሁን እሳ ቢያንስ አሁን እያየች ነው ውጡልኝ እዛ እንትን አለኝ ስል እናቴ ትምህርት ልትጀምሪ ነው። ትምህርት ነው ለኔ አሁን ልጆቼ ቢዝነስ አይደለም። እኔ እናታቸው ትምህርት እየተማርኩ እንዳለው ነው የሚያውቁት። ስለዛ ይሄ ለኔ በጣም ትልቁና ትልቁ ነገር ነውና እስኩዬ ሁላችሁም የእውነት ማለት ነው እናንተ እዚህ ጋር ባትወጡና አይ በቃኛ የምናውቀውን አውቀና ብላችሁ በውስጥ የሚያለውን ብቻ እየሰራችሁ ብኖሩ እንደኛ ያለ እናቶች እናንተን አናገኝም ነበር ማለት መንገድ ጠፍቶብን ጨለማ ውስጥ ነን ማለት ለኛ ብቻ አይደለም ልጆቻችን ማለት እኛ ልጆች ስናሳድግ ሀገር ነው የምናሳድገው ግን እኛ ሰላማችን ከጠፋ ሀገር አልነበረም ልጆቻችን ምክንያቱም የኛን ነገር ስለዚህ ምን አይነት ልጆች ነበር ወጥተውስ ነገር ላይ የሚሉትና ይሄን ነገር ያመጣችሁት እናንተ ናችሁ። ለኮሚቴያችን እናስፈልጋችኋለን እንዲህ አይነት ሰዎች አሉ ብላችሁ እናንተ ባትወጡ ኑሮ እንደኛ አይነት እናቶች ባልተጠቀምን ነበር። እኛም ከዚህ በኋላም ደግሞ እግዚአብሔር ያበርታን። እግዚአብሔር ሁላችሁንም በእድሜ በጤና ይጠብቅልን። ብዙ እንሰራለን ለሀገራችንም ለወገኖቻችንም ነው ብዬ የምለው። በጣም ነው የማመሰግነው። እጅግ በጣም እናመሰግናለን። በእውነት ይሄን ከመስማት በላይ እኔ የሚያስደስተኝ ነገር የለም። እንግዲህ ሶርስ ኦፍ ሃፒነስን ማወቅ የምትፈልጉ ሰዎች እንደዚህ አይነት ቴስቲሞኒ ነው ስሰማ ሙለው ማለት ነው። ምክንያቱም ሰዎች በሰዎች ምክንያት ያገኙትን ፕሪቪሌጅ አይተው በቃ ራሴ ላይ አብዛኛው ሰው ከሰው ጋር ነው መስማማት ያቃተኝ ወይ ደግሞ ሰዎች ለእኔ ጥሩ አይደሉም ብሎ ያስባል እንጂ በአብዛኛው ሰው ተጣልቶ ያለው ከራሱ ነው። ይኸው ማንቢት እንግዲህ በግልጽ ነገረቻችሁ ራሷን በቃ የመጨረሻ ከዚህ በኋላ ምንም በቃ የኔ ነገር እኮ አበቃ ብላ ከገዛ ራሷ ጋር የተጣላችበት ጊዜ ነበረ። ግን ፐርሰናሊ ዴቨሎፕ ላድርግ ብላ ገንዘቧን ኢንቨስት አድርጋ መማር ስትጀምር ግን ራሷ ከራሷ ጋር ኮኔክት እንድታደርግ አደረጋት ማለት ነው። እኔ ከዚህ በላይ የሚያስደስተኝ ነገር የለም። the rest of my life ሚሽኔ ይሄ ነው። ከራሳቸው ተለያይተው እየኖሩ ያሉ ሰዎች ከራሳቸው ጋር ታርቀው ምን መስራት እንደሚችሉ ማሳየት፣ የሄድኩበትን ጀርኒ የተደሰኩበትን ዌይ ለሰዎች ማሳየት ነው የምፈልገው። ምክንያቱም ኢትስ ፖስብል እኛ ከጨከነን እኛ እንማር ካልን የሚገራርሙ ሜንተሮች የሚያስደንቁ አይነት ኮቾች ተፈጥረዋል። ኖት ኦንሊ በሌላው ኮሚኒቲ በገዛ ኮሚኒቲያችን ማለት ነው እና ከዛ አንጻር እንግዲህ የምትሰሩት ስራ ሶርስ ኦፍ ሃፒነሳችሁም ጭምር እንዲሆን የምትፈልጉ ሰዎች እና ደግሞ ቢዝነስ መስራት መጀመር ፈልጋለሁ እንደው መንገዱ አቅጣጫው ጠፍቶኝ ነው ለምትሉ ሰዎች እንግዲህ ዛሬ እዚህ ላይ ሲያወሩ የነበሩትን ሁሉንም ታጋረግላችኋለሁ። ኮሜንት ሴክሽኑ ላይ የፈለጋችሁትን ሰው ሪች አውት አድርጉ። ደስ እያለን እናግዛችኋለን። ለመማር የጨከናችሁ ሰዎች እንግዲህ ሁልጊዜ ቲውስዴይ እና ተርስዴይ የኛ የቢዝነስ ኮሚኒቲ የሚያዘጋጀውን የነፃ ገለጻ ተመልከቱ። እዛ ላይ ጥያቄ ካላችሁ እኛን ሪች አውት አድርጉ ፕሊዝ። በዚህ በጣም በብዙ ዲስትራክሽን በተሞላ ደስታ በራቀው ማለት ይቻላል የሶሻል ሚዲያ ላይ የራሳችሁን ደስታ የምታገኙበትን ፎከስ አድርጋችሁ መስራት የምትችሉበትን ኢንቫይሮንመንት ምረጡና መንገዳችሁን ጀምሩ ነው የምለው። እኛ ደስ እያለ ልናግዛችሁ ፈቃደኞች ነን። መታችሁ ጆይን አድርጉ፣ ተማሩ። ከሆናችሁ ትሰራላችሁ፣ ካልሆናችሁ ደግሞ አትሊስት ምን አይነት መንገዶች እንዳሉ ማየት ስለምትችሉ ለራሳችሁ የሚሆነውን ጎዳና መርጣችሁ ደስተኛ የሚያደርጋችሁ ስፍራ ላይ መስራት ትችላላችሁ ማለት ነው። እንግዲህ የተባረከ ምሽት ይሆንላችሁ ሁላችሁም። ቴንኪ ሶ ማች። ሰላም ደሩልኝ። ሳምንት በሌላ ፕሮግራም እንገናኛለን።